ሙስሊሞቹ ኢህዲና ሲራጠል ሙስተቂም እያሉ ነው። ትክክለኛ መንገድ ምራን እያሉ ነው። አልተመሩም። የሚመራቸው ኢሳ ነው ይላሉ። አጭበርባሪውላ አጽናን። ትክክለኛውን መንገድማ አላህ ለገሰን። ዓለም ላይ ካሉ ሃይማኖቶች እውቅና የሰጠው ኢስላም ብቻ ነው። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና ብሎ አላህ የወደደው የመረጠው ኢስላም ብቻ ነው። ኢነ ዲነ ዒንደ ላህ ልእስላም፣ ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረ ልእስላም ዲነን፣ ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ ከእሷ አንቀበለውም፣ በመጨረሻ ቀንም ከሳሪ ነው አለ አላህ። ኢስላም ብቻ ነው አላህ እውቅና የሰጠው መለከታዊ ሃይማኖት፣ ከሰማይ የመጣው እውቅና የመጨረሻው ነቢይ ይዘውት የመጡት የነቢያት መደምደሚያ የሆኑት ከሳቸው ውጭ ሌላ ነቢይ የሌለበት መመሪያውን አድርጎ ዲን አድርጎ ሃይማኖት አድርጎ የሰጠን ከኢስላም ውጭ የለም። ኢስላም ብቻ ነው። ከኢስላም ውጭ ይዞ ከሄደ አንድ ሰው መጨረሻው ኪሳራ ነው፣ ነደም ነው፣ ለቅሶ ነው እያለን ያለው አላህ። صراط الذين أنعمت عليهم غير المغضوب عليهم ولا الضالين سبحان الله ولتهان كوالكباتشو كاتاكمكاتشو من النبيين والصديقين والشهداء والصالحين كدغاغوچ كنبياتوچ كسماعتات وحسن اولئك رفيقا كندزاين السوچ ጓደኛ መሆን ምንኛ አማራላ ከነዚህ ከዛ ከተቆጣባቸው ደግሞ ውጭ እንዲያደርገን ከማን ይሁዶችን ስለተቆጣባቸው። ለምን ተቆጣባቸው? አውቀው ስለጠመሙ። ነብዩ የአላህ ነብይ መሆናቸውን ያውቃሉ፣ እውቀቱ አላቸው፣ ምልክቱ ማስረጃው መጥቶላቸዋል። ግን ሐሰደ ሚን عند አንፉሲም ከውስጣቸው ያለው ምቀኝነት በሽታ ለምን ከአረቦች መጣ ከበኒ እስራኤል ለምን አልመጣም ነብይ ብለው ነብዩን ካዱባቸው። ያዕሪፉነሁም ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁት የእኛን ነብይ አለይሂ ሰላቱ ወሰላም ጠንቅቀው ያውቃሉ አለ አላህ። ነብዩ መሆናቸውን ጠንቅቀው ያውቃሉ። አብዱላህ ኢብኑ ሰላም ይባል ይሁዲ ነበር። እስልምናን ከተቀበለ በኋላ ይህንን የቁርአን አንቀጽ የተረዱ ሰሃቦች ጠየቁ። እውነት ነብዩን አለይሂ ሰላቱ ወሰላም ልጆቻችሁን ከምታውቁት የበለጠ ታውቁ ነበር እንዴ ብለው ሲጠይቁት ከዛ በላይ ነው እንጂ የምናውቃቸው ነብዩን ከዛ በላይ እናውቃቸዋለን አለ። ልጄንማ ባለቤቴ ልጅህ ነው ስላለችኝ እንጂ ከኔ ትውለደው ከሌላ ትውለድ የማውቀው ነገር የለም፣ እርግጠኛ አይደለሁም። በነብዩ ነብይነት ግን ምንድነው እርግጠኛ ነኝ። ያውቃሉ፣ አውቀው ጠመሙ።